ኮሎኔሉ በወሰዱት ያልተጠበቀ እርምጃ በአካባቢው ውጥረት ተፈጥሯል። ኮሎኔሉ ለሁለት ዓለም አቀፍ የእርዳታ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ አሳስበዋል። የዞኑ አስተዳደር ጥብቅ ማሳሰቢያ ማስተላለፉን በትናንትናው ዕለት ባወጣው መግለጫ አስታውቋል። ለህወሓት ፖለቲካዊ ወገንተኝነትን ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ ነበር የተባሉ ድርጅቶች እርምጃ ተወስዶባቸዋል። እንመለከተዋለን። በሌላ መረጃ ግብፅና ጅቡቲ በዶራሌ ወደብ ላይ ከተፈራረሙ በኋላ ጠቅላይ ሚኒስትሩ ወደ ጅቡቲ አቅንተው ግብፅ እያደረገች ስላለችው አደገኛ እንቅስቃሴ በአንክሮ ተነጋግረዋል ተብሏል። ምንም እንኳ ጠቅላይ ሚኒስትሩ ስለ ጋራ እድገት ላይ ተወያይተናል ብሎም ነገር ግን ጉዳዩ ከዛ ያለፈ ፖለቲካዊ ትርጉም እንዳለው ተሰምቷል። አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻ አብራችሁን ቆዩ ላለው ኮሎኔሉ በወሰዱት ያልተጠበቀ እርምጃ በአካባቢው ውጥረት ተፈጥሯል። ኮሎኔሉ ለሁለት ዓለም አቀፍ የእርዳታ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ አሳስበዋል። የዞኑ አስተዳደር ጥብቅ ማሳሰቢያ ማስተላለፉን በትናንትናው ዕለት ባወጣው መግለጫ አስታውቋል። ለህወሓት ፖለቲካዊ ወገንተኝነትን ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ ነበር የተባሉ ድርጅቶች እርምጃ ተወስዶባቸዋል። ኮሎኔሉ የሚመሩት አስተዳደር የወሰደው እርምጃ ዓለም አቀፍ የእርዳታ ድርጅቶች ላይ ሲሆን የዞኑ አስተዳደር ለሁለት የዓለም አቀፍ የተራድኦ ድርጅቶች በአስቸኳይ አካባቢውን ለቀው እንዲወጡ ጥብቅ የሆነ ማሳሰቢያ አስተላልፈዋል። በኮሎኔል ደመቀ ዘውዱ የሚመራው የወልቃይት ጠገዴ ሰቲት ሁመራ ዞን በትናንትናው ዕለት ባወጣው መግለጫ የዞኑ አስተዳደር ይሄንን ውሳኔ ለማስተላለፍ የተገደደው የተራድኦ ድርጅቶቹ ሥራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎችና ልዩ ልዩ ተግባራት ከግብረ ሰናይ እንቅስቃሴና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያን ሕግጋቶችን በመጣስ ለህወሓት ፖለቲካዊ ድጋፍን ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ በመገኘታቸው ነው ብለዋል። ወልቃይትንና አካባቢውን ለቀው እንዲወጡ ማሳሰቢያ የተሰጣቸው ሁለቱ የተራድኦ ድርጅቶች ኖርዌጂያን ሪፊውጂ ካውንስል እና ኢንተርናሽናል ሜዲካል ኮርፕስ ሲሆኑ ከዚህ ውሳኔ ቀደም ብሎ ተደጋጋሚ ማስጠንቀቂያ ተሰጥቷቸው እንደነበር የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባወጣው መግለጫ አያይዞ ገልጿል። በህገወጥ ተግባራት በመሰማራታቸው ከአካባቢው እንዲወጡ ውሳኔ የተላለፈባቸው የተራድኦ ድርጅቶች በማህበረሰቡ ዘንድ ቅሬታን የሚፈጥሩና ሌሎች የግብረሰናይ ድርጅቶች በጥርጣሬ እንዲታዩ የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ የቆዩ ሲሆን ከዚህ ድርጊታቸው እንዲታቀቡ የተሰጣቸውን ተደጋጋሚ ማስጠንቀቂያ ተፈጻሚ ባለማድረጋቸው ከአካባቢው እንዲወጡ ውሳኔ ለማስተላለፍ ተገድጃለሁ ሲል የዞኑ መንግስት በመግለጫው ላይ አስታውቋል። ከወልቃይት ለቀው እንዲወጡ ውሳኔ የተላለፈባቸው ሁለቱ የተራድኦ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ መልኩ የወልቃይት ጠገዴ አማራ ለዘመናት ሲያደርግ የኖረውን የነጻነት ተጋድሎና በብዙ መስዋዕትነት ያገኘውን ነጻነት ለማስጠበቅ የሚያደርገውን ትግል እንደ አፈናቃይ አድርጎ ሲገልጹ ቆይቷል ሲል ዞኑ ገልጿል። ከዚህም በተጨማሪ የሥራ ቅጥር ሲያወጡም ሆነ ሌሎች ይፋዊ ግንኙነቶችን ሲያደርጉ አካባቢውን የትግራይ ክልል አካል እንደሆነ አድርጎና ከፕሪቶሪያው ስምምነት በኋላ የዓለም አቀፍ ማህበረሰብ እንኳ አወዛጋቢ አካባቢዎች ብሎ የሚጠራውን ወልቃይት ጠገዴ ከአካባቢው ለቀው እንዲወጡ የተወሰነባቸው የተራድኦ ድርጅቶች ግን ምዕራብ ትግራይ እያሉ በመጥራት ለህወሓት ግልጽ ፖለቲካዊ ውግንና ሲያሳዩ መቆየታቸውን የዞኑ አስተዳደር ባወጣው ይፋዊ መግለጫ አያይዞ አስታውቋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ላይ ተሰማርተው ለተገኙት ለሁለቱ ዓለም አቀፍ ተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ ማሳሰቢያ የሰጠ ቢሆንም ሕግን አክብረው ለተቋቋሙለት የሰብአዊ ድጋፍና ግብረሰናይ አገልግሎት ለመስጠት በአካባቢው ከተሰማሩ ሌሎች ሀገር በቀልም ሆኑ ዓለም አቀፍ የተራድኦ ድርጅቶች ጋር በትብብር ለመስራት ቁርጠኛ መሆኑን በመግለጫው አክሎ ገልጸዋል። በሌላ መረጃ ግብፅና ጅቡቲ በዶራሌ ወደብ ላይ ከተፈራረሙ በኋላ ጠቅላይ ሚኒስትሩ ወደ ጅቡቲ አቅንተው ግብፅ እያደረገች ስላለችው አደገኛ እንቅስቃሴ በአንክሮ ተናግሯል ተብሏል።
ምንም እንኳ ጠቅላይ ሚኒስትሩ ስለ ጋራ እድገት ላይ ተወያይተናል ብሎም ነገር ግን ጉዳዩ ከዛ ያለፈ ፖለቲካዊ ትርጉም እንዳለው ተሰምቷል። ጠቅላይ ሚኒስትሩ ትናንት ጠዋት ጅቡቲ ገብተው ስለ ሎጂስቲክስና የጋራ እድገት ተነጋግረናል ብሎም ከጀርባው ያለው እውነት ግን ከወትሮ የተለየና እጅግ አደገኛ የሆነ የጂኦፖለቲካዊ ሴራን የመፍታት ፈተና እንደሆነ ታውቋል። ጉብኝቱ የተደረገው የግብፅ ምክትል ጠቅላይ ሚኒስትር በቅርቡ በጅቡቲ ታላቅ አቀባበል ተደርጎላቸው ዶራሌ ኮንቴነር ተርሚናልን ጨምሮ በወደብ ልማት፣ በፀሐይ ኃይልና በሎጂስቲክስ ዙሪያ 3 ወሳኝ ስምምነቶችን ከፈረሙ በኋላ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። በአንጻሩ ደግሞ በጅቡቲ አየር ማረፊያ ላይ የኢትዮጵያና ጅቡቲ መሪዎች ሲገናኙ ፊታቸው ላይ የቅሬታ ስሜት በግልጽ እንደሚታይ ብዙዎች መታዘብ ችለዋል። አንዳንድ የአፍሪካ ቀንድ የፖለቲካ ተንታኞች እንደሚገልጹት ግብፅ በጅቡቲ የምታደርገው እንቅስቃሴ ትክክለኛ ኢንቨስትመንት ሳይሆን ኢትዮጵያን የመክበብና የማነቅ ስልት ነው ብሎታል። ግብፅ በጅቡቲ የዶራሌ ወደብ ላይ እግሯን መትከሏ ከኤርትራ አሰብ ወደብ ጋር በማስተሳሰር የኢትዮጵያን የንግድና የሎጂስቲክስ መስመር በቁጥጥሯ ስር ለማዋል ያለመ የባህር ላይ መቀስ እንደፈጠረች ይተነተናል። ግብፅ ከትንሽዋ ጅቡቲ ጋር ያደረገችው ስምምነት ለግብፅ ወታደራዊና የደህንነት ክትትል በር የሚከፍት ሲሆን በኤሌክትሪክ ኃይል ራሱን የቻለ የፀሐይ ኃይል ማመንጫ መቅጠማቸው ደግሞ በችግር ጊዜ ኢትዮጵያ ኤሌክትሪክ ብታቋርጥ እንኳን የግብፅ ኦፕሬሽን እንደማይስተጓጎል ለማረጋገጥ የታሰበ እንደሆነ በግልጽ የሚታወቅ ነው። እንዲያም ሆኖ ግን ለጅቡቲ ኢኮኖሚ የጀርባ አጥንት የሆነችው ኢትዮጵያ መሆኗ የአደባባይ ምስጢር መሆኑ ይታወቃል። 90 በመቶ የጅቡቲ ወደብ አገልግሎት የሚገኘው ከኢትዮጵያ ሲሆን በምላሹ ደግሞ ጅቡቲ 80 በመቶ የኤሌክትሪክ ፍላጎቷንና የዕለት ተዕለት የውሃ አቅርቦቷን ከኢትዮጵያ ታገኛለች። ሆኖም ኢትዮጵያ በታላቁ ህዳሴ ግድብ ምክንያት ከግብፅ ጋር የህልውና ውጥረት ውስጥ በገባችበት በዚህ ወቅት ጅቡቲ ለካይሮ በር መክፈቷ በኢትዮጵያ በኩል እንደ ታሪካዊ ክህደት ተቆጥሯል። ዘገባዎች እንደሚያመላክቱት ከሆነ የኢትዮጵያ የደህንነት ኃላፊ የሆኑት አቶ ሬድዋን ሁሴን ከቀናት በፊት ጅቡቲን ጎብኝተው ለዚህ ጉዳይ ማረጋገጫ ቢጠይቁም ጅቡቲ ግን ፊቷን ወደ ግብፅ ማዞር መርጣለች። ይህ አካሄድ ጅቡቲ ከዚህ ቀደም በ1977ቱ ጦርነትና በ1998ቱ የኢትዮ ኤርትራ ጦርነት ወቅት ካሳየችው አቋም ጋር ተመሳሳይ የሆነ አጋጣሚን የመጠቀም ታሪክ መደገም ነውም ተብሏል። በዚህ ውጥረት ውስጥ የኢትዮጵያ ጠቅላይ ሚኒስትር ወደ ጅቡቲ መሄዳቸው ሁለት ዋና ዋና ዓላማዎች ይኖሩታል ሲሉ ከውስጥ ምንጮች ወጡ የተባሉ መረጃዎች አመላክተዋል። በመጀመሪያ ደረጃ ኢትዮጵያ በእጇ ያለውን የኤሌክትሪክ የውሃና የኢኮኖሚ ካርድ ተጠቅማ ጅቡቲን ወደ መስመር እንድትመለስ ጫና ማሳደር አሊያም ደግሞ ጅቡቲ ወደ ግብፅ ካምፕ መቀላቀሏ የማይቀር መሆኑን በመረዳት ከሶማሌላንድ ጋር የተጀመረውን የበርበራ ወደብ ስምምነትና የላፕሴት ኮሪደርን በማፋጠን አዲሱን የጂኦፖለቲካ አስተላለፍ ለመቀልበስ መዘጋጀት ነው ተብሏል። ጠቅላይ ሚኒስትሩ በቪዲዮ በሰጡት መግለጫ በጂኦፖለቲካ ጉዳዮች ላይ መወያየታቸውን መጥቀሳቸው ጉዳዩ ከወደብ አልፎ የጸጥታ ጉዳይ መሆኑን እንደሚያሳይና ጅቡቲ በቅርቡ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለማለዘብና ለማደራደር ፍላጎት እንዳላትም ተሰምቷል። ጅቡቲ የበርካታ ታላላቅ አገራት የጦር ሰፈር መገኛ እንደመሆኗ የቀጠናው አለመረጋጋት ከማንም በላይ ያሳስባታል። ጠቅላይ ሚኒስትር አብይ ከጅቡቲው ኢስማኤል ኡመር ጉሌ ጋር ያደረጉት ውይይት ኢትዮጵያ የቀጠናውን ሰላም እንደማታደፈርስ ማረጋገጫ ለመስጠት ያለመ ሊሆን ይችላልም ተብሏል። በአጠቃላይ የጠቅላይ ሚኒስትሩና ልዑካቸው መግለጫ ከጀርባው እየተዶለተ ያለውን የግብፅ ጅቡቲ ወታደራዊና ኢኮኖሚያዊ ሴራ ለመስበር የሚደረግ የሞት ሽረት ትግል ሽፋን መሆኑን የአሁኑ ሁኔታ ያመላክታል። ኢትዮጵያ አሁን ካለችበት የከበባ ስጋት ለመውጣት እንደ ጅቡቲ ያሉ ተለዋዋጭ ወዳጆችን ከመተማመን ይልቅ የራሷን አማራጭ ወደብ የማረጋገጥ አስፈላጊነት ከመቼውም ጊዜ በላይ ጎልቶ ታይቷል ሲሉ የፖለቲካ ተንታኞች ይፋ አድርጓል።